ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ ፒቱፒ ላይ እንዴት በትክክለኛው መንገድ ዩኤስዲቲ መግዛት እንችላለን የሚለውን እናያለን። እንደዚሁም ፒቱፒ ላይ ትሬድ ስናደርግ ማድረግ ያሉብን ጥንቃቄዎች እኔ ራሴ የ2000 ብር ዩኤስዲቲ እየገዛው ሁሉንም ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ከዛ በፊት ግን ባይቢት እና ባይናንስ ላይ ፒቱፒ አሁንም እንደቆመ ነው ያለው። እነሱ ላይ ምን አዲስ ነገር አለ የሚለውን አይተን እንጀምር። እንደምታውቁት ባይናንስ ላይ ፒቱፒ የቆመው ፒቱፒ አንዱ ዩኤስዲቲ በ170 በሚሸጥበት ሰዓት ባይናንስ ግን ከ160 በላይ መሸጥ አትችሉም ብሎ ሊሚት በማድረጉ ሻጮችም አይ ሌላ ቦታ ሄደን በ170 እንሸጣለን እንጂ እዚህ አንሸጥም በማለታቸው ሻጮች ጠፍተው ነበር የቆመው። ትንሽ ቆይቶ ታዲያ ባይናንስ ይህንን ከ160 በላይ መሸጥ አትችሉም ያለውን መልሶ ወደ 170 አስጠጋና እስከ 170 መሸጥ ትችላላችሁ ብሎ ነበር። በዛ ሰዓት ግን የማርኬቱ ዋጋ ከ170 ወደ 175 ከፍ ብሎ ስለነበረ አሁንም በ170 ጊዜ ሻጮች ሊመጡ አልቻሉ። ታዲያ ባይናንስ ይሄንን ከ170 በላይ መሸጥ አትችሉም የሚለውን አሁንም ከፍ አድርጎ ወደ 175 ብር አድርሶት ነበር። ነገር ግን የማርኬቱ ዋጋ እንደዚሁ ከ175 ተነስቶ 180 አካባቢ ስለደረሰ አሁንም ሻጮች አልተገኙም። ሰሞኑን ደግሞ መንግስት የተለያዩ የዶላር ጨረታዎችን እያወጣ ይገኛል። ይሄ የዶላር ጨዋታ የተወሰነ የዩኤስዲቲ ዋጋ ዝቅ ሊያደርገው ይችላል ተብሎ ይጠበቃል። የዩኤስዲቲ ዋጋ የተወሰነ ዝቅ ማለት ከቻለ እንደዚሁም ባይናንስ የተወሰነ ከፍ ማድረግ ከቻለ በቅርቡ ባይናንስ ላይ ፒቱፒ ሊጀመር ይችላል ብለን እናስባለን። አሁን ላይ ግን ዛሬ ፒቱፒ መግዛት ለሚፈልጉ ሰዎች አሁን ላይ እየሰራ ያለው የፒቱፒ ፕላትፎርም ሜክሲ የተባለው የኤክስቼንጅ ፕላትፎርም ነው። ሜክሲ ላይ እንዴት አካውንት መክፈት እንችላለን ከሚለው ጀምሮ ራሴ አካውንት እየከፈትኩ ቬሪፋይ አድርጌ ከዛ የ2000 ብር ዩኤስዲቲ እየገዛው ሙሉ ስቴፑን በ7 ደቂቃ ውስጥ ብቻ አሳያችኋለሁ። ሜክሲ ላይ አካውንት ለመክፈት ሊንኩን ዲስክሪፕሽን ስር አስቀምጬላችኋለሁ። ቀጥታ ወደ ስልኬ ሄደን እንይ። እሺ መጀመሪያ ከታች ያስቀመጥኩላችሁ ሊንክ ስትነኩት ወደዚህ ይወስዳችኋል። እዚህ ጋር የራሳችሁን ኢሜል ታስገባላችሁ። እኔ ቢኒ ኦንላይን 1@gmail.com የሚለውን ላስገባ። ከዛ እዚህ ጋር ፓስወርድ ነው። ፓስወርድ አዲስ ፓስወርድ መፍጠር አለባችሁ። ካፒታል ሌተር ሊኖረው ይገባል፣ ስሞል ሌተር ቁጥሮች እና ብዛቱ ደግሞ ቢያንስ ከ10 የበለጠ መሆን አለበት። ያው እዚህ ጋር ቢን በካፒታል አድርጌ ጀመርኩና ሌሎቹን ስሞል ከዛ ቁጥር 10 12 13 10 ስላልሞላ 13 ልጨምርበት። ስጨርስ ኔክስት እለዋለሁ። ይሄ ይመጣል። እችን ድራግ አድርጌ መሃል ላይ ቦታዋ ላይ አስገባታለሁ። ከዛ ቬሪፊኬሽን አለፍኩ ማለት ነው። ሳይን አፕ እለዋለሁ። ሳይን አፕ ስለው ወደ ኢሜል ቬሪፊኬሽን ኮድ ይልክልኛል። እሱን እዚህ ጋር እንዳስገባ ነው የሚጠይቀኝ። ኢሜይሌ ላይ ገባና ይሄን ሚኒማይዝ አድርጌ ከዛ የተላከልኝን ቁጥር ይዤ መልሼ እዚህ ላይ አስገባለሁ ማለት ነው። 8268 24 ከዛ ኮንፊርም እለዋለሁ። አሁን ሬጂስትሬሽን ጨረስኩኝ ማለት ነው። ዋንስ ሬጂስትሬሽን ከጨረስን በኋላ ቀጥታ ከዚህ ላይ እንወጣና ወደ ፕሌይ ስቶር አካውንታችን ላይ እንገባለን። ፕሌይ ስቶር ላይ ሜክሲ ብለን ሰርች እናደርጋለን። MEXC ብለን ሰርች እናደርጋለን። ከዛ ይሄ አፕሊኬሽን ይመጣል። እኔ ኦልሬዲ ስለጫንኩት አፕዴት ነው የሚለኝ። እናንተ ካልጫናችሁት እዚህ ጋር ኢንስቶል ታደርጉታላችሁ ማለት ነው። ከዛ ኢንስቶል ካደረገ በኋላ ኦፕን የሚለውን ነካና ወደ አፕሊኬሽን ውስጥ እንገባለን። ይሄኛውን ፐርሚሽን መስጠት እንችላለን። ከዛ እዚህ ጋር እንደምታዩት ከላይ ሎጊን የምትላለች ከላይ እሷን ሎጊን የምትለውን ነካታለን። ከዛ ቅድም የተጠቀምንበትን ኢሜል እዚህ ጋር መልሰን እናስገባለን። ዘን ኔክስት እንለዋለን። ከዛ ቬሪፊኬሽን እንደቀድሙ አስጠግተን እናስገባለን። ከዛ የፓስወርድ ማስገቢያ ቦታ ያመጣልናል። የቅድሙን ፓስወርድ መልሰን እናስገባለን ማለት ነው። ዘን ፓስወርዱን ካስገባን በኋላ ሎጊን እንለዋለን። ሎጊን ስንለው እንደዚህ አሁንም ኢሜል ቬሪፊኬሽን ወደ ኢሜላችን ይልካል። ያንን ከኢሜላችን ላይ ገብተን ኮፒ አድርገን ወይንም አይተን እዚህ ላይ መልሰን እንጽፍለታለን። ከዛ ሰሚት ማለት ነው። አሁን ሰሚት ስንለው ጨረስን፣ ወደ አካውንታችን ገባን ማለት ነው። ይሄንን ኔክስት ታይም ማለት እንችላለን። ሌላ ስቴፕ ነው የሚጠይቀን። ኔክስት ታይም እንለዋለን። አሁን ቀጥታ ወደ አካውንታችን ገባን ማለት ነው። ታዲያ ግን አሁን ቀጥታ ወደ ፒቱፒ ከመሄዳችን በፊት ፒቱፒ ላይ አሁን ቀጥታ ብንገባ ሪስትሪክትድ ነው የሚለን፣ ምክንያቱም ቬሪፋይ ማድረግ አለብን። ስለዚህ መጀመሪያ እዚህ ፕሮፋይል ምልክቷ ላይ እንገባለን። ከዛ ቬሪፋይ የሚለውን ነካና
ቬሪፋይ ማድረግ ይኖርብናል ማለት ነው። አሁን ቬሪፋይ የምንለውን ስንነካ ሁለት አይነት ነው የሚመጣልን። ቬሪፋይ የሚለውን ነክተን እንግባ። ከዛ ሁለት አይነት ቬሪፊኬሽን አለ፣ ፕራይመሪ ኬዋይሲ እና አድቫንስድ ኬዋይሲ አለ። ፕራይመሪ ኬዋይሲ ላይ የዲጂታል አይዲያችንን ፎቶ አንስተን ብቻ ካስገባን እንጨርሳለን። አድቫንስድ ከሆነ ደግሞ የዲጂታል አይዲ አስገብተን ከዛ ሰልፊም ራሳችንን ፎቶ እንነሳለን ማለት ነው። እኔ አድቫንስድ ልበለው። እዚህ ጋር ስታርት ቬሪፊኬሽን የሚለውን ነክተን እንጀምራለን። ከዛ አይዲ ካርድ የሚለውን እንመርጣለን በናሽናል አይዲ ካርድ ለማድረግ። ከዛ ወደ ታች እንወርድና ሁለት ቦታዎች አሉ። እዚህ ጋር ናሽናል አይዲ ፍሮንት ፔጁን ፎቶ እናነሳለን። ከታች ደግሞ ባኩን ፎቶ እናነሳና ፕሮሲድ ስንለው ቬሪፊኬሽናችንን እንጨርሳለን ማለት ነው። በ2 ደቂቃ ውስጥ ቬሪፋይ ያደርገናል። ዋንስ ቬሪፋይድ ከሆነም በኋላ ቀጥታ ወደ ሆም ፔጅ እንመለሳለን። እዚህ ጋር በሾርት ከት ፒቱፒ የሚል ካገኘን ጥሩ፣ ካልሆነ ግን እዚህ ጋር ትሬድ የሚለው ላይ እንገባለን። ከዛ ይሄ ስኪፕ እንለዋለን። ከላይ ፒቱፒ የምትላለች እዚህ ጋር ቀጥታ እሷን ነክተን መግባት እንችላለን ማለት ነው። ለመጀመሪያ ጊዜ ብዙ ጊዜ ወደዚህ ወደ ኩዊክ ባይ ነው የሚያመጣን። ቀጥታ እችኛዋን የታችኛዋን ቀስት ምልክት እንነካና ከዛ ከታች ከሚመጣልን ዝርዝር ውስጥ ፒቱፒ የሚለውን እንመርጣለን። ይህን ይመስላል። ልክ እንደገባን የምናገኘው ለምሳሌ እኔ አሁን የ2000 ብር ለመግዛት ብፈልግ መጀመሪያ እዚህ ጋር ካሉት ውስጥ የ2000 ብር የሚሸጠው ማን ነው የሚለውን ወደ ታች እየወረድን እንፈልጋለን። እዚህ ጋር እንደምታዩት አንዱ ከ26000 ብር ጀምሮ ነው የሚሸጠው፣ አንዱ ከ10000 ብር ጀምሮ ነው የሚሸጠው። የ2000 ብር ለማግኘት እንወርዳለን ማለት ነው። ይሄም ከ10000 ብር ጀምሮ ነው የሚሸጠው። እዚህ ጋር ፉኔ ሪታ ነው ምናምን የሚባለች ግን ከ1000 እስከ 4000 እሸጣለሁ ብሏል። እሱን ቼክ ማድረግ እንችላለን ማለት ነው። ክፍያ የሚለው በቴሌ ብር ነው። ከጎን ደግሞ ከዚህ በፊት የነበረውን ፐርፎርማንስ ማየት እንችላለን። እዚህ ጋር እንደምታዩት ኦርደር 453 ጊዜ ትሬድ አድርጓል። በዛ ላይ 100% ላይ ካለው እንደዚሁም ደግሞ 98% ሰክሰስ ሬት አለው። ስለዚህ ከዚህ ሰውዬ ጋር በገበያይ ብዙም ችግር ላይ ገጥምኝ ይችላል ማለት ነው። ስለዚህ ባይ የሚለውን እነካለን። ባይ ካልኩት በኋላ እዚህ ጋር ምን ያህል ነው መግዛት የምፈልገው እሱን አስገባለሁ። ስፔንት የሚለው ላይ 2000 ብር እጽፋለሁ። ከዛ ከታች ሪሲቭድ በ2000 ብር መግዛት የምችለው ስንት ነው? $10 ከ99 ሳንቲም ማለት ነው። 10 USDT ከ99 ሳንቲም። ከታች ፔመንት ሜትር ቴሌብር ብቻ ነው ያለው። ስለዚህ የግድ በቴሌብር ብቻ ነው የምንከፍለው ማለት ነው። አይ ሃቭ ሪድ የሚለውን ቲክ እናደርግና ባይ USDT የሚለውን እንነካለን። ከዛ እዚህ ጋር እንደምታዩት ሰመሪ አድርጎ ያቀርባል። ፔ የሚለውን ስንነካ ገንዘቡን ትራንስፈር የምናደርግበት የቴሌብር ስልኩንና የሰውየውን ስም እዚህ ጋር ያሳየናል ማለት ነው። መጠንቀቅ ያለባችሁ ግን ፔ የምትለዋን ከነካችሁባት ደቂቃ ጀምሮ 15 ደቂቃ ወደ ታች ይቆጥራል። ስለዚህ በ15 ደቂቃ ውስጥ ክፍያችሁን ከፍላችሁ አይ ሃቭ ፔድ የሚለውን ክሊክ ማድረግ አለባችሁ ማለት ነው። እዚህ ጋር እንደምታዩት አሁን 14 ደቂቃ ከ10 ሰከንድ አሁን 13 ደቂቃ ከ10 ሰከንድ ደርሷል። ኦልሬዲ መቁጠር ጀምሯል ማለት ነው። እናንተ ገንዘቡን ትራንስፈር አድርጋችሁ አይ ሃቭ ፔድ ወይንም ከፍያለሁ የሚለውን ሳትነኩ ይሄ 15 ደቂቃ ዜሮ ከደረሰ ኦርደሩ በራሱ ካንስል ይሆናል፣ ብራችሁንም ልትከስሩ ትችላላችሁ ማለት ነው። ስለዚህ እቺ 15 ደቂቃ ከማለቋ በፊት ከፍላችሁ አይ ሃቭ ፔድ የሚለውን መንካታችሁን እርግጠኛ መሆን አለባችሁ ማለት ነው። ዘን ይሄንን ሚኒማይዝ እናደርግና ቴሌብራችን ላይ ገብተን ክፍያውን ከከፈልን በኋላ ስክሪንሹት አንስተን ተመልሰን ወደዚህ እንመጣለን። ከዛ አይ ሃቭ ፔድ የምንለው ስንነካ እንደዚህ ያመጣልናል። የፕላስ ምልክቷን ነክተን የስክሪንሹቱን አፕሎድ እናደርግና ኮንፊርም ስንለው ወደዚህ ያመጣናል ማለት ነው። አሁን ከፍያለሁ ብለን ነግረነዋል። ስለዚህ እሱ እስኪለቅልን እንጠብቃለን። ወይ ቻት የምትለዋን ነክተን ደግሞ ውስጥ ላይ ማውራት እንችላለን ማለት ነው። እሱ መጀመሪያ የጻፈው ቴክስት አለ፣ ኖ ሰርድ ፓርቲ ፔመንት ይላል። እሱ ግልጽ ነው። ከስማችሁ ውጪ በሆነ አካውንት ገንዘብ መክፈል የለባችሁም። እዚህ ጋር እስቲ ከፍያለሁ ብዬ ልጻፍለት፣ አይ ሃቭ ፔድ ብዬ ጻፍኩለት። ከዛ እንደምታዩት እዚህ ጋር አፒል ብሎ 8 ደቂቃ ምናምን ወደ ታች እየቆጠረ ነው። በዚህ 8 ደቂቃ ውስጥ እሱ ዩኤስዲቲውን ካለቀቀልኝ አፒል ማድረግ እችላለሁ ወይንም ይግባኝ መጠየቅ እችላለሁ ማለት ነው። እሺ እዚህ ጋር ፖዝ አድርጌው ነው ወደ 4 ደቂቃ ቆይቷል፣ አልከፈለኝም እስካሁን። ሄሎ ብዬ ጻፍኩለት እንደገና። ስለዚህ ያው እስኪለቅልኝ እጠብቀዋለሁ ማለት ነው። ካለቀቀ ያው አፒል እናደርጋለን። ኦኬ አው እንደምታዩት እዚህ ጋር ዩኤስዲቲውን ለቆልኛል ማለት ነው። ስለዚህ 10.99 ዩኤስዲቲ ወደ እኔ ዋሌት ዲፖዚት ሆኗል። ስለዚህ ፒቱፒ ሽያጩን በዚህ አከናውነናል ማለት ነው። አካውንታችሁ ላይ ገብታችሁ ቼክ ማድረግ ትችላላችሁ ባላንሱን። በዚህ መልኩ ፒቱፒ ላይ መግዛት ትችላላችሁ ማለት ነው። አሁን ደግሞ ማድረግ ያለባችሁ ጥንቃቄዎችን እንይ። የመጀመሪያው ከመንግስት ጋር በተያያዘ ከዚህ በፊት የተወሰኑ ሰዎች ፒቱፒ ላይ ትሬድ ስላደረጉ አካውንታቸው የመዘጋት ሁኔታ ገጥሟቸው ነበረ። እሱ የሚፈጠረው ምንድነው? እናንተ ፒቱፒ ላይ ትሬድ ስታደርጉ በዛ ሳይድ ያለውን ሰው የማታውቁት ሰው ስለሆነ ያ ሰውዬ አንዳንዴ ከወንጀል ጋር የተነካካ ገንዘብ ካለው ምናልባት መኒ ላውንደሪንግ ላይ የተሳተፈ ከሆነ
መንግስት እሱን ይዞት ትራንዛክሽኑን ትሬስ በሚያደርግበት ጊዜ ከእናንተ ጋር የገንዘብ ልውውጥ ካለው ምናልባት የእናንተ አካውንትም የመታገድ እድል ሊገጥመው ይችላል ማለት ነው። ሶ እንደዚህ አይነት ሪስኮችን ለመቀነስ መጀመሪያ ማድረግ ያለብን ትሬድ ስናደርግ ከእንደዚህ አይነት ሰዎች ጋር ትሬድ ላለማድረግ መሞከር ነው። እሱን ለማድረግ ደግሞ እንደዚህ አይነት ሰዎች ብዙ ጊዜ ትሬድ የሚያደርጉት ብዙ ገንዘብ ስለሆነ እኛ ብዙ ገንዘብ ትሬድ የምናደርግ ከሆነ ከፍተኛ ጥንቃቄ ማድረግ። ሁለተኛ ደግሞ እነዚህ ሰዎች ብዙ ጊዜ አድ ፖስት አያደርጉም። ቀጥታ ፖስት የተደረገ አድ ላይ ሄደው ነው የሚገዙት። ስለዚህ እናንተ አድ ፖስት የምታደርጉ ከሆነ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። እንደዚሁም እነዚህ ሰዎች ውጭ ሀገር ከሆኑና በሶስተኛ ሰው አካውንት የባንክ አካውንታቸው ስምና አፕሊኬሽኑን የከፈቱበት ስም ተመሳሳይ መሆን አለበት ማለት ነው። ሶ ይሄንን በማድረግ ሪስኩን ልንቀንስ እንችላለን። 100% ግን ልናስወግደው አንችልም። ስለዚህ ነገር ደግሞ ዲቴል ማወቅ የምትፈልጉ ከሆነ ከዚህ በፊት ዜናውን ተከትሎ የሰራሁት ቪዲዮ አለ፣ ዩቲዩብ ላይ ገብታችሁ እሱን ቼክ ማድረግ ትችላላችሁ። ሌላው ደግሞ አብዛኞቻችሁ የፒቱፒን አጠቃቀም ባለማወቅ ገንዘባችሁን የምትከስሩት በምንድነው? ፔይ የምትለውን ከነካችሁ በኋላ በ15 ደቂቃ ውስጥ ከፍላችሁ አይ ሃቭ ፔድ የሚለውን ክሊክ ማድረግና ስክሪንሾታችሁን አስገብታችሁ ኮንፊርም ማድረግ አለባችሁ። እናንተ ከፍላችሁ ግን አይ ሃቭ ፔድ የምትለውን ሳትነኳት 15 ደቂቃው የሚያልቅ ከሆነ እናንተ ገንዘባችሁን ልትከስሩ ትችላላችሁ ማለት ነው። ይሄን በጣም መጠንቀቅ አለባችሁ። ልክ እንደከፈላችሁ ከመክፈላችሁ ፔይ የምትለውን ከነካችሁ በኋላ በ15 ደቂቃ ውስጥ ከፍላችሁ አይ ሃቭ ፔድ የሚለውን ክሊክ ማድረግ መቻል አለባችሁ ማለት ነው። በዛሬው ቪዲዮ ይመስላል። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ አገኛችኋለሁ። ሰላም ሁኑልኝ። ቻው